ድርጅቱን በገንዘብ መልክ ስናካፈላቸው ነው። ማለትማ የድርጅቱን ግማሽ ፐርሰንት በገንዘብ መልክ ቀይረ እንድትሰጣቸው ይፈልጋሉ። ቆይ ማናቸው? እስኪ ደግሞ የደወልናቸውን ደንበኛ ማግኘት አይችሉም። ደንበኛው የአገልግሎት አይሰራም ያሉኝን ማላደርግ ከሆነ ዳኑ እንደማላገኛ ነው የነገሩ። ስለዚህ ይህን ለፖሊሶች መናገር አለ። እንዳትናገር። ለምን? ቆይ አታስብም እንዴ? እንደዚህ አይነት ድፍረት የሚደፍር ሰው እጁ ረጅም ነው። ስለዚህ ይህችን ህፃን የሆነ ነገር ቢያደርጓትስ? ታዲያ ያሉኝን አደርጋለሁ። ድርጅቱን አካፍላችኋለሁ። ምን አምነን ሌላ መንገድ ብንፈልግ ምን ይመስልካል? ምን ንገሩኛ። የሰው ነፍስንም ሰላም አሸማር ከፎኔ እንዴት አላችሁ? ዩቲዩብ ተመልካቾች፣ ጉድና ዩቲዩብ ተመልካቾች ደህና ናችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። እናንተ ጋርስ እንዴት ነው? ከሀገር ውስጥም ከሀገር ውጭም ያላችሁ ሰላም ናችሁልኝ? እንግዲህ ሰላማችን ብዝዝት ይበልልኝ። እግዚአብሔር አምላክ ሀገራችን ኢትዮጵያ ሰላም ያርገልን። እኛም ባለንበት እሱ በቸርነቱ ይጠብቀን። እንዴት አላችሁ እያልኩኝ እባካችሁ ቤቴን ላይክ ሰብስክራይብ አድርጉልኝ። ብቲስ ፋሚሊ ላይክ አድርጉልኝ። አንድ ላይክ ትጠቅመኛለች። እኔን ላይክ አድርጉልኝ እድላችሁ ወዳለሁኝ። እንግዲህ ዛሬ ደግሞ ድር ክፍል 17 የተለቀቀውን አይተናል። ትናንት እንዴት አያችሁ? ምን ይመስላል የሚለው እንደተለመደ ሀሳባችን ልንጋራ ነው። እናንተ ጋር እንዴት አያችሁ? እኔ እንደጠበቅኩት ነው ያገኘሁት። ትንሽ ምንድነው ቅር ያለኝ የአምና ንክስት ማበዷ ነውና እዛ ላይ ማበድ ይሄ ክፍል ላይ ማበድ ነበረባት ወይስ አልነበረባትም በሚለው ነው። ሲፋንስ ገንዘቡን መቀበል ነበረባት ወይስ አልነበረባትም? ብቻ ይሄ ሁሉ ሸክም አምናን ላይ ተጭኖ አምናን እንዴትስ እንደዚህ ነገሮችን ማለፍ ይችላል የሚለው ትንሽ ከባድ ነው። አክስትዮ ግን ሳታብድ ብታገዛው አሪፍ ነበረ። እስቲ እናንተ እንዴት አያችሁት? እኔ አልጠበቅኩትም፣ ማለት የአክስትዮ ማበድ አልጠበቅኩትም። እንዴት ነበረ? እስቲ እናንተ አጋሩልን። እዚህ ጋር አምናን የድርጅቱን ግማሹን መስጠት አለብኝ ብሎ እየፎከረ ነው። አሊን ደግሞ እንዴት ይሆናል ብሎ ሊያስቆም በሞክርም ለአሊ አልተሳካም። አይ መከፈል ነበረበት፣ ከሰው ነፍስ ገንዘብ አይበልጥም፣ ገንዘብ ተሰርቶ ይመለሳል ስል ተናዶ እየተናገረ ነው። ብሌን ደግሞ አምናን ሌላ መንገድ ብንፈልግስ እያለች ታባብለዋለች። እነሱም እሷንም አልሰማትም። እስቲ መንገዱን ንገሩኝ፣ እንዴት ነው ሊሆን የሚችለው በሚለው ነው። እና ተረጋግቶ ቢያስብ አሪፍ ነበር ብዬ አስባለሁ። ያው ህጻኗን ታሳዝናለች። ከዛ አንጻር ይመስለኛል የአምናን መቸኮል ግን ዋጋ የሚያስከፍል ይመስለኛል። ቀስ ብሎ ማሰብ አለበት። እና መጨረሻ ላይ ደግሞ ጉዶንናል ብሎ የአክስትዮ ጠበቃ የሚጠብቃት መጥቶ ነበርና ምን ሆና ይሆን? እሱም በቃ በጣም አጓጓኝና ምን ሆና ይሁን? አብዳ ነው ጠፍታ ነው ወይስ ደግሞ ሞታ ነው ራሷን አጠፍታ ነው ወይስ ምን ሆና ይሁን የሚለው ነው። ግን ከሞተች ይደብራል በጣም። አምናን ከጎኑ ሆኖ የሚደግፈው ሰው ያስፈልጋል። ብሌን ደግሞ ይሄን ለውራቸውን አታውቅም። ቢያንስ አንድ ሰው ደግሞ ወይ በእነሱ ተንኮል ላይ መድረስ አለበት። እነሱ በሶስት ሆኖ እንደዚህ እያጠቁ
ብቻ እንትን የሆነ መፍትሄ መኖር አለበት ወይም ፍንጭ መኖር አለበት ብዬ አስባለሁ። መጠርጠር ነበረባቸው ከነዚህ ከቢሌን ከአምናን ከእናት ዘራ ከጄሪን ያው ጄሪን ከነሱ ጋርም ተመሳጥራ አታውቅም ታውቃለችም ነውና ሰው እንትን የሆነ ነገር ማድረግ አለባቸው ብዬ አስባለሁና የፊልሙ መጨረሻ ምን እንደሚሆን ባናቅም akkam jirtu kabajamtootni hordoftoonni maatiin yuutuubii kiyyaa fayya keessanii ani nagaa koodhaa baga nagaa taatanii ijoolleen afaan oromootiin dirdirama hordoftan fayyuma keessaniin isinin jedha baga nagaa taatanii kan biyya keessaas biyya alaarras jirtan nageenyi keessan bakka jirtanitti isiniif yaa baay'atu isinin jechaatii dirdirama kutaa 17ffaa akkamitti ilaaltanii maal fakkaata isinin jedheen isin gaafadha mee yaada keessan koomentiidhaan na beeksisaa akkasuma immoo mana kiyya laayik gochaatii maatinaaf ta'an isinin jedha ani dirdirama kutaa 17ffaa xiqqooshii iddoon qirrina jedhee adaadan amanaan maraachusheedha sababni isaatu amanaan qofa isaa ta'ee chaalenjiiwwan kanneen hundumayyuu darbuudhaaf xiqqoo ishee ni ulfaata waan ta'eef osoo biyaansi namni isa gargaaru wayii isa jiraate bileen tonkolii jaraa waan isheen beektu hin jiru akka mistiranyaa hiriyaa dhoksaatti ni gargaarti ture garuu mistira jaraa kana namni tokko namni baru dirqama namni tokko isaan shakkee balleessaa isaanii kan hordofuun dirqama jedhanii yaada akkasuma immoo dhumarratti qarshichaa osoo kaffalamuu baatee gaarii ture qarshicha kana muluu fudhatanii jaartii maraachanii xinnoo ishee chaalenjiin jireenyaa amanaan itti akkamitti akka darbu ni ulfaata ilaaluudhaafis baay'ee nama hawwata jechuudha asirraa kanaaf immoo dhumarratti kan namtichi jaartii eegu fiigee dhufee amanaan godoonaal yookaan salphanne irra inni jedhu kan itti himi jechuudha kunis immoo maal akka ta'e baruudhaaf in ulfaataa jechuudha kanaafi kutaa itti yaadu immoo maal akka fakkaatu hanga wal arginutti nagaanaaf tura mana koolaa sabiskiraayib gochuu hin dagatinaa baay'ee